ከዚህ በመቀጠል በዚህ አውደ ምሕረት ላይ ታኅሳስ 12 ቀን 2018 ዓመተ ምህረት አጠር ያለ ሪፖርትና የተከበሩ ዋና አስተዳዳሪያችን አባታችንን እንኳን ደህና መጡ በሚል አቀባበል ማቅረባችን ይታወቃል። አሁንም ከዚያ በቀጠለው የስራ ሂደትና አሁን የደረስንበትን ደረጃ የሚገልጽ ወይም የሚጠቁም ሪፖርት ከዚህ እንደሚከተለው ያቀርባል። የተከበራችሁ በቀጨኔና አካባቢ የምትገኙ ምዕመናን እንዲሁም የህንፃ አሰሪ ኮሚቴ ከተቋቋመበት ጊዜ ጀምሮ ከአስተዳደርና ከሰበካ ጉባኤ ጋር በመነጋገር በመግባባት ፍጹም በመንግስት በተሞላበት ሁኔታ እየተከናወኑና ለዚህ ህንፃ ስራ ለገዳማችን የሚጠቅሙ ሀሳቦችን በመመካከል የክቡር አባታችን አባታዊ የስራ መመሪያ በመቀበል እጅግ በጥንቃቄና በንጽህና የተሰራ በመሆኑ ዓይን በዓይን የሚታይ አስረቂ የማያስፈልገው የስራ ክንውን አመርቂ በሆነ መንገድ በጥሩ ደረጃ ላይ እንገኛለን። ይህንንም እንገልጽላቸዋለን። ከሪፖርት ቀን በኋላ የተሰጡ ስራዎች ህንፃው አሁን ያለበት ደረጃ የሞዛይና የበረንዳ ግሪድ ተሰጥቶ የተጠናቀቀ ሲሆን የኖርም ጣራ ለመስራት ሙሉ ለሙሉ የክርስቲያን አጥር አቁመን ፕላዊዶ እየደረደርን ነው። በመሰረት ላይ የሚገኝ ስራ በተመለከተ የዶርም ሩፉ ኮንክሪት ለመሙላት በዝግጅት ላይ እንገኛለን። የኮንክሪት ሙሌት ዝግጅት ሆኖ በሚታየው ሁኔታ ላይ ይገኛል። ክቡራን የቅዱስ ሚካኤል ምዕመናንና ወላጆች ምዕመናንና ምዕመናን ይህ ህንፃ ሰሪ ኮሚቴ እጅግ በሚገርም ሁኔታ በፍጥነትና በጥራት በእግዚአብሔር ፈቃድ አጋዥነት በእናንተ ያላሰለሰ ድጋፍ እነሆ አሁን ባለበት ደረጃ ላይ ለመድረሱ ለእናንተ ስንገልጽ በታላቅ ኩራት ነው። የሚቀሩን ስራዎች ወደፊት የተከበሩ አባታችን የዚህ ህንፃ አስተዳዳሪ የተከበራችሁ ምዕመናን ወይ ምዕመናን ቀጥሎ ልንሰራ ያሰብነውና ቀሪ ስራችንን በተመለከተ የመቅደስ ጣራና የመሶብ ቅርጽ ያለው የመሶብ ቅርጽን የሚሰጥ የጣራ ስራ ኮንክሪት 13.48 ሜትር ላይ የሚገኝ በአይነቱ ልዩ የሆነ ዲያሜትሩ 36 ሜትር ነው። ወይንም ከዋና ዶም በታችና የአጃቢ ዶም በታች ያለ ሲሆን አሁን ግን ይህንን ሞልተን ከጨረስን በኋላ የምንቀጥለው አጃቢ ዶም ዋናውን ዶም ነው። በአጠቃላይ ከመሬት እስከ ዶሙ ሲሆን ከመሬት እስከ ዶሙ መጨረሻ ድረስ ያለው ርዝመት 43 ሜትር ነው። ይህም ሲሆን ከመሬት ከዶሙ በላይ ከሁለቱ ዶም በላይ 9 ሜትር ጉልላት ይኖረዋል። ከዚያም ቀጥሎ ከጉልላቱ በላይ 12 ሜትር መስቀል ይኖረዋል። በአጠቃላይ ይህ ህንፃ ሲጠናቀቅ ከመሬት 64 ሜትር ከፍታ ይኖረዋል። ግን ምንድነው ይሄኛው የእመቤታችን ሪድሪክስ መደረጉ ምሳሌ በሚሰጥ ታስቦ የተሰራ ዲዛይን እንደሆነ ገልጽላቸዋል። ተጽዕኖ ያመጣል። የፈለገ ስራ